الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله هيا على الصلاة هيا على الصلاة هيا على الفلاح هيا على الفلاح الله أكبر الله أكبر لا إله إلا الله بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የተከበራችሁ የተወደዳችሁ እዚህ የምትገኙ ጉራጌ ዞን ቸሃ ወረዳ ይብሬ ቀበሌ ነው የምንገኘው። መስጂዱ ምን አላችሁት? ስሙን አሊ ያላችሁት? በአንድ ድምፅ ተስማምታችሁ? ባለፈው ቆይኒ ሹራ እናረግበታለን ብለው ነበረ። አልይ መስጂድ ማሻአላህ በጣም ጥሩ ስም መርጣችኋል። ከወቅቱ ሚሳኤል ጋር የሚሄድ ስም ኢንሻአላህ እንደ አላህ ያንሳው እኮ ኢንሻአላህ ንቅል ለሚል አላህ ያድርገው። መርሃባ ተመልካቾቻችንም እዚህ ያላችሁትም እንድታውቁት እንግዲህ ዛሬ እዚህ የተገኘ ነው የአሊ መስጂድ ግንባታው ተጀምሮ በተለያዩ ሰዎች በተለያዩ አህለል ኸይሮችም እንዲሁም ደግሞ የአካባቢው ማህበረሰብም እየተጋገዘ ጀምሮት ነገር ግን ማስኬድ ማለቅ አልቻለም ነበር መስጂዱ። ይህንን መረጃ የደረሰው የኢትዮ ሙስሊም መረዳጃ ማህበር በተለይ ጅዳው አስተባባሪዎች ይሄ መስጂድ ማለቅ አለበት፣ አገልግሎት መስጠት አለበት፣ ፏ ማለት አለበት፣ የአላህ ቤት ማማር አለበትና እንጨርሰው ብለው ተነሳሱ። ከዛ በኋላ መመሪያውንና ሐሳቡን እዚህ ቁጥር 1 አባላት ጋር በመሆን እንግዲህ ወደኛ መጥቷል። እኛም መተን መጀመሪያ መስጂዱን ጎብኝተ ነው ምንድነው የሚያስፈልገው ምን ላይ ነው የቆመው የሚለውን አየን። ስናየው ያው ተጀምሯል ነው እንጂ ተሰርቷል ማለት ማይቻልበት ደረጃ ነበረ። በርና መስኮት የለውም ነበር፣ ኮርኒስ የለውም ነበር። በተወሰነ መልኩ ጭቃ የተወሰነ ፓርቱ ተመርጓል፣ ጭቃ ተለጥፏል። የተወሰነው ደግሞ ጭራሽ ጭቃም ያልነበረው ነው። በተለይ በሴቶች በኩልም በዚህም በኩልም የውስጠኛው ሙሉ አልነበረም፣ አብዛኛው ቦታ ማለት ነው። ያንን ጭቃ የማድረግ ኮርኒሱንም የመግጠም ቀለም እንዲኖረው ማድረግ ይሄም ያው እዚህ ጋር ተቆርጦ በግማሽ እንደ በር ብቻ ነበረ። በተወሰነ ደረጃም ቢሆን አላህ እንግዲህ ይቀበለውና ይሄን ቻክና ሌሎች መሰል ስራዎችን የሰራው ልጅ እቺንም ጨምሮ ፏላ ማድረግ ጥረት አድርጓል በራሱ። ቁርአን መደርደሪያ ምናምንም ያው ባለሙያ የሆነች ነገር ክሬቲቪቲ ይፈጥር የለ በራሱ ቁርአንን መደርደሪያ ብሎ ይሄም በራሱ ነው የጨመረው። እኛ ከተነጋገርነው ውጪ አላህ ይጨምርለት። አንዳንድ ሰው ያደረገውን ነገር ክሬዲት መስጠት ዋጋ መስጠት ያስፈልጋል አይደለ? ትንሽም ብትሆን እቺ ለመስጂድ ሰደቃ ናትና ጥሩ አድርጎ እንግዲህ ይሄን ሰርተዋል። በርና መስኮት ተገጥመዋል። በተመሳሳይ በሴቶችም በኩል በርና መስኮት አልነበረውም። በዚህም በኩል ያለውም ሊሾ በርግጥ ተደርጎ ነበረ። እኛ ስንመጣ ምንጣፍ አልነበራችሁም። ያው ምንጣፍም
በዚሁ በማህበሩ አማካይነት እንዲሟላ አጥንተን ሄደን ሪፖርት ካቀረብን በኋላ ቀጥታ ነው ወደ ስራ እንድንገባ የተደረገው። አካባቢ ማህበረሰብ በተለይ ጋሽ ሰይፈ በጣም ተባባሪ ናቸው ለዚህ ጉዳይ መሳካት። እንደ ቀበሌ ሊቀመንበርነታቸውም እንደ መስጂድም ኮሚቴ ሁለት ስልጣን ያላቸው እዛም እዚህም ናቸውና ሁለቱንም ስልጣናቸውን ተጠቅመው ከኛ ጋርም እየተግባቡ በጥሩ መልኩ መስጂዱ ዛሬ ላይ እዚህ እንዲደርስ ሆኗል። የተወሰኑ የሚያስቸግሩ ነገሮች ነበሩ። በተለይ ውሃ እንደ ልብ ቶሎ ማግኘት አለመቻላችን፣ ውሃ ከሌላ ቦታ በውድ ዋጋ ገዝተን ማምጣት፣ አፈር ይሄን ጭቃ ስንለጥፍ ተቸግረን አፈር ገዝተን ያመጣ ነው በመኪና እየተጫነ ነው። ያው እናንተም አይታችሁታል። አፈር እዚህ ያለ መገኘቱ በጣም አስቸጋሪ ስራውን ያከበዱብን እነዚህ ሁለት መሰረታዊ ነገሮች ነበሩ። አላኩል ያህል በዚህም በዛም ተብሎ በአላህ ፍቃድ እዚህ ደርሷል። እንኳን ደስ ያላችሁ። መርሐባ። አላሁ አክበር፣ አላሁ አክበር። አሁን አመራሮች አለቆቼ መጥተዋሉና ዛሬ ደግሞ ከነሱ ጋር ነው የምትተዋወቁት። ይዘይሯችሁና መልእክታቸውን ያስተላልፋሉ። ከናንተ ዱዓ ይፈልጋሉ። ኢማማችንም ሌሎችም ሰዎች በደንብ አካባቢው የዱዓ ሀገር ነው አይደል? ዱዓ ችግር አለባችሁ ዱዓ በደንብ ነው የምታረጉት አይደል? ምናልባት እዚህ ጉዳይ ላይ ገንዘቡን ያወጣው ሰው የሚያቃችሁ ሰው ይኖራል፣ አካባቢው የሚያቅ ይኖራል። አብዛኛው ግን ቤት አቅጣጫ እንደመጣን እንኳን አያውቁም። ለአላህ ቤት ነው ሲባል ብራቸውን የሰጡ ናቸው። ጉራጌ ዞን ወዴት እንደሆነ ሄዶ ማያቅ አለ። ከአዲስ አበባ ወጥቶ ማያቅ ሊኖር ከኢትዮጵያ ውጭ ያሉ ናቸው አብዛኞቹና ዱዓ እንዲደርሳቸው ጭምር ዱዓ ከናንተ ይፈልጋሉ ለሀገራቸው አላህ እንዲያበቃቸው ማለት። ይሄ መስጂድ የማን መስጂድ ነው? የአላህ ቤት ነው። ያክስቴ አጎቴ ወንድሜ ምናምን የለም፣ እዚህ የሁሉም ነው። እዚህ ቦታ ላይ እናንተ የምትመርጡት ወይም ደግሞ ያላችሁ የመስጂዱ አስተዳዳሪ ወይንም የመስጂዱ ኮሚቴ ነው እንጂ ማንም ስልጣን የለውም በዚህ ጉዳይ ላይ። እንደዚህ ይሁን እንደዛ ይውጣ እንደዛ፣ ይሄ የእናቱ የአባታችን ቤት አይደለም። ስልጣን ማንም የለውም። የምትመርጡት ኮሚቴ ብቻ ነው የሚሆነው ማለት። ስለዚህ ግለሰብ መጥቶ ምናምን ነገር ምናልባት እዛ ዘመድ ያለው አክስቴ አጎቴ ብር አውጥቷል ምናምን ብሎ እንትን የሚል በቃ ለአላህ ብሎ ነው የሰጡት እነሱ። ከዛ በኋላ ለማን አስረክቧል? ወኪሎቹ እናንተ ናችሁ። ስለዚህ በደንብ ነጋሽ ሰይፈ ይሄ ኃላፊነት አለባችሁ። መስጂዱ በጣም ጥንቃቄው በተለይ ምንጣፉ አዋራ በጣም የሚነካው ከሆነ ይቆሽሻል፣ ከቆሸሸ ያረጃል፣ እድሜው ያጥራል። ከዛ በኋላ መጣል ነው የሚሆነው። ተግባባን? ግድግዳውም ከቆሸሸ ምን አለ የአላህ ቤት ማማር ነው ያለበት አይደለ? ስለዚህ እንዳይቆሽሽ ልጆች በቆሻሻ በጭቃ እጅ እንዳይነኩት፣ በተለይ ክረምት ዝናብ ሲዘንብ ምናምን ነገር ሰው በደንብ ታጥቦ እንዲመጣ እያስተማራችሁትም ጭምር ያን እንድታደርጉ የመስጂዱን ሐቅ እንድትጠብቁ ይጠበቃል ከናንተ። ምናልባት እነሱ የሚያስተላልፉትን መልእክት ካስተላለፉ በኋላ ደግሞ ምን ጨምራቸው መልእክቶች ካሉ እንጨምራለን። የአላህ ቤት የሚሰራው አላህ እንዲመለክበት ነው። ሌላ ሚስጥር አለው? እኛ ምንም አይነት ፍላጎት ሌላ ማስተላለፍ የምንፈልገው ወይም ደግሞ አስተሳሰብ ምንም እኛ ጋር የለም። መስጂዱን ሰራን ለእናንተ ሰተን ስንሄድ ግን ሐቂቃውን አላህ እንዲመለክበት እንፈልጋለን። አላህ እንዲለመንበት እንፈልጋለን። ለአላህ ስጁድ እንዲወረድበት እንፈልጋለን። ድንገት ስናልፍ በር ተዘግቶ ብናይ ቀልባችንም ይሰበራል፣ አላህም ደግሞ ሁጃ ያቆምባቸዋል። ስለዚህ 5 ወቅት ሰላት በደንብ በድምቀት መሰገድ አለበት። ይሄኛው አደራችንም ጭምር ነው አሉ ማአት ናቸው። ዛሬ ሰብሰብ አድርገን ይዣቸው የመጣሁት ተራ በተራ ያው ከአሚራችን ጀምረን እንቀጥላለን ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው አብዛኛውን ነገር ወንድማችን ሙባረክ ተናግረውታል። የኢትዮ ሙስሊም መረዳጃ ማህበር የተለያዩ ነገሮች ላይ ይሳተፋል። ገጠሩ ቦታ ላይ በብዛት ውሃ ጉድጓድ ነው እየተቆፈረ የነበረውና በብዛት ውሃ ጉድጓዶች የተቆፈሩት ትንሽ ወደ ወራቢ አካባቢ ወደ ሲዳማ አካባቢ ምናምን ነበሩ እና ጉራጌም ጋር ይድረስ የሚባል እንትን መጣ። ሱብሃንአላህ እናንተ ጋር አንድ ጉድጓድ አስጀምረን ነበረ ከአመት 2 አመት በፊት ተሞከረ አልሆነም። ከዛ በኋላ ምን ይደረግ ይሄ ብር ለእናንተ የወጣ ሀቅ ነው ምን ይደረግ ተባለ። መስጊድ እዛ አካባቢ ያሉ ተጀምረው የቆሙ መስጊዶች ይታደሱበት ተባለ። የእናንተ ሀቅ ስለሆነ ዞሮ ደግሞ መስጊዶች ሲፈለጉ የእናንተ መስጊድ ተገኘ። አልহামዱሊላህ እኛም በጣም ነው ደስ ያለን። በዛ መልኩ ነው እንትን የተባለው። ይሄ መስጊድ ይኸው በዚህ ደረጃ አልቆ አልহামዱሊላህ እዚህ ደረጃ ደርሷል። ከዛሬ 2 አመት እንደዚህ በፊት ወደ ሲዳማ ክልል ሄደን እንደዚህ ውሃ ጉድጓድ ለማስመረቅ በአንድ ቀን ወደ 50 ምናምን ሰዎች እስልምናን የተቀበሉበት አጋጣሚ ተፈጥሮ ነበረ እና
አላሁ አክበር። በጣም ደስ የሚል ፕሮግራም ነበረ። እዛ ፕሮግራም ላይ የሶላር ማብራት ችግር እንዳለባቸው ነግረውን እኛም ኢንሻአላህ ብለን መተን ያው የተወሰንን ሰዎች በሃናን አለማየሁ በኩል 7 ሰዎች እንደገና ሀያት የሱፍ የምትባል እህታችን ከውጭ እንደዚሁ እና ሌላም የማህበራችን አባል ሆኖ ያንን ሶላር ለመግዛት ነይተን ነገሮች ወደዛ የምንሄድበት አልተፈጠሩም። ቆይቶ ነበርና ይሄ መስጊድ ሲሰራ ሶላርም እንደሌለው ሰማን። የአላህ ፍቃድ ሆነና ያንን ሶላር ገዝተን ወደዚህ ይዘን እየመጣን ነበረ። አሁን መንገድ ላይ አንዷን ፓርት ከመኪና ላይ ወደቀችብን። እንግዲህ ዛሬ የአላህ ፍቃድ ነው፣ አልተሳካም። ሌሎች እቃዎች መጥተዋል። ነገ ከነጎዲያ ግን ያንን እቃ ልከንላችሁ ማብራቱም ይገጠማል። አንድ እህታችን ከድጃ የምትባል 3 ቁርአን፣ ሌሎች እህቶቻችን ደግሞ ከጅዳ 10 ቁርአን ልከውላችኋል። ይሄንን ሁሉ አማና ነው ይዘን የመጣነው፣ እንድትረከቡን እንፈልጋለን። እንደገና ውጪ ላሉት በተለይ ውጪ ላሉት አባሎቻችን በጣም ዱዓ እንድታደርጉላችሁ እንፈልጋለን ከልባችሁ። ምክንያቱም ቤተሰብ ያስተዳድራሉ፣ ስንት ሰው ይረዳሉ። ከዛ አልፈው ተርፈው ደግሞ ሌሎች ማናቃቸው በአላህ መንገድ ላይ የተገናኘን እህት ወንድሞች አሉን የተቸገሩ ብለው ይሄን ነገር እያስተባበሩ የሚሰሩት በከፍተኛ እዚህ አዲስ አበባ ያሉትም መዋጮን ያደርጋሉ፣ ግን አብዛኛው ከዛ ነው። ስለዚህ ለሁላችንም ዱዓ እንድታደርጉ ከልቤ ጠይቃለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደስ ያላችሁ፣ መብሩክ። አልሐምዱሊላህ ረብል ዓለሚን። ያው ከሞላ ጎደል ወንድሞቻችን ተናግረው ጨርሰውታል። እኔ 3 ነጥብ ለመናገር እሞክራለሁ ከቻልኩት አቅም። 3 አማና አለባችሁ። አንደኛው አማና የአላህ ቤት ነው። ይሄ አዛን ግዴታ ነው። አዛን ወጥቶ አካባቢ ሰዎች ሊሰግዱበት ግዴታ ነው። መስጊዱ ባይኖር አላህ ላይጠይቅ ይችላል። አሁን ግን አማና ነው የተጣለባችሁ። ስለዚህ እናንተም ቤተሰቦቻችሁም ልጆቻችሁም 5 ወቅት ሰላት የመስጊድ ጌጡ ሰው ነው፣ ኢባዳ የሚያደርገው ሰው ነው እና ጀግንነታችንም ሰው በሰዎች ዘንድ መናናቅ እንዳይመጣ አንድነት ኢህቲያድ የሚያመጣው ምንድን ነው? በ5 ወቅት ሰላት ሁላችንም ተገናኝተን ሰላም አለይኩም ወሰላም አለይኩም ተባብለን ስንለያይ ነው አላህ ሱብሓነሁ ወተዓላ ኑስራውን ያመጣልናል ማለት ነው። ሁለተኛ ለሰሩት ሰዎች ነው። የሰሩት ሰዎች ላይ ዱዓ ልታደርጉላቸው ግድ ነው። ሶስተኛው ደግሞ የመስጊድ ጥበቃውን ማለት ነው። ቅድም እንደተናገረው የመስጊድ ጥበቃውን ልጆቻችን ሁላችሁም እረኛች ናችሁ፣ በእረኝነታችሁ ደግሞ ትጠየቃላችሁ ብላ ነብያችን ሰለላሁ ዐለይሂ ወሰለም። ቅድም እንደተባለው መስጊዱ የግለሰብ አይደለም፣ ነገር ግን የሁላችንም ነው። ሁላችንም ኃላፊነት አለብን ማለት ነው። ስለዚህ በዚህ መስጊድ ላይ ሁላችንም ጠባቂዎች ነን። ሹራ አድርገን አሚር ሊኖር ይችላል፣ ተጠያቂ ሊኖር ይችላል። ያን ሰውዬ የምናደርገው ምንድነው? መስጊዱ በንጽህና ተይዞ ለመጪው ትውልድ አላህ ሱብሓነሁ ወተዓላ አጅር አግኝተን ለልጆቻችን ዙርያችን ነገ ጀነት ከረሱል ሰለላሁ ዐለይሂ ወሰለም ዙምራ ጎን ለመቆም ነው። ስለዚህ ይሄን 3 ነጥቦች ለእናንተ አማና እንላለን። እንግዲህ ካለ ዛሬ አልተያየንም። ወደፊት ደግሞ የምንተያየው ቂያማ ቀን ሊሆን ይችላል። ስለዚህ ይሄንን አማና ይዘን ሁላችንም ኢንሻአላህ እኛም ይሄን ስራ ለማስፈጸም በመጣንበት እናንተም ስራውን በመስራታችሁ አላህ አጅር አግኝተን ሰዎቹ ተጠቃሚዎች አላህ ሊያደርጋቸው ዱዓ እንድታረጉላችሁ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ አሁ የዲን አወጨህሩ የዲን አወጨህሩ ታጀችሉ ቃርህሩ የዲን ትኸድሙ ቃርህሩ የዲን ትኸድሙ ከመላህ ያምር ብንመደር የዲን አወጨህሩ የዲን አወጭ አላህ ይውጣንደ ይኽራንደ የዲን አወጭ አላህ ይኽራንደ ያ ረቢ ያ አላህ በሃንጨ እንመንዘረ እንዳ አማን የኽር ሰላማ የኽር ኢትዮጵያ እንመደረታ አማን ሰላማ የኽር ዲን እንዳ አማን የኽር ዲን እንዳ ሰላማ የኽር የሰላማ ሰብ ንኽን ያ ረቢ ያ አላህ ባጢል የነቃረኽር ባጢል
የዲን እንዳ ባጢል የነቃር የሁ የዲን እንዳ ባጢል የጠቅ የዲን እንዳ ባጢል የጠቅ የዲን እንዳ ባጢል የጠቅ ከፍላ የነቃረህ የዲን እንዳ ከፍላ የነቃረህ የዲን እንዳ ፈር ከፍላ የተሳ አላህ የንሳን አምስት አውቃት የሽርኮ ኸረ ከፍላ አላህ የንሳን ያ ረቢ ያ አላህ ዲን እንዳ يتنسر باقي القرآن نفاس ينفس يرمج نفاس ينفس يقيت مع نفاس ينفس يا ربي يا الله يا عشان يسمع مني مكرا دعاء خير وما أرسلناك إلا رحمة للعالمين وارا نهر الدعاء خير يا ربي يا الله مقول أخرنده تمقولة نتراحم له يا ربي يا الله بجندان تبتنه بقرندان ننكتنه دعوان جان نمرانه يا ربي يا الله كما في الكتاب كما في القرآن يا ربي يا الله نسر انده دين انده تنسر باطل انده ينك على خير دين انده باطل ينك على خير يا ربي يا الله يا ربي يا الله يا خيين يا ميت يا تمر خير الدعاء يا خير مقبول تمقولة نتراحم له بانك إسلام بسنا وهي زنق الله يا أسرانده إسلام بسنا وهي زنق الله يا أسرانده إسلام بسنا وهي زنق الله أسرانده من قسط من الله قوين يتقيه يا ربي يا الله أمان نخنه سلاما نخنه يا ربي يا الله يدين نفاس ينفس القرآن نفاس ينفس يقيتما نفاس ينفس يرمج نفاس ينفس يا ربي يا الله يا ربي يا الله مقول أخرنده تمقولة نتراحمه تتوفيقة نتراحمه يا ربي يا الله يا ربي يا الله عقكرو خدمو دين خدمو يا ربي يا الله دين انداي خدم كار الله إخرانده يا ربي يا الله كان جنبنه يا ربي يا الله مقبول الحمد لله رب العالمين اللهم صل ቁርአኑን አስረክቧቸው ተክቢር 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 ማሻአላህ ማሻአላህ እሺ እዛ ያርግላችሁ እዛ ደርድሮ ተሰርቷል መርሐባ የመጨረሻ የምናረገው ምንድነው ተላልፏል መልእክቱ እኔ እዚህ መስጂድ ጥያቄ አላበቃም ሌሎች ጥያቄዎች አላቸው ከነዛ ጥያቄዎች ምናልባት ጋሽ ሰይፈ እሳቸው ጋር ቁጭ ብለን ከዚህ በፊት ተነጋግረን ነበረ መጀመሪያ መስጂዱ ይሰራ ከዛ በኋላ ይመረቅ ያኔ እንነጋገራለን ሌላውን ደግሞ ብለን ነበር ለምሳሌ መስጂዱ አሁን አዛን አይሰማም ሌላ ቦታ አዛን ለማድረግ ስፒከር የለውም የስፒከር ጥያቄ ሲያቀርቡ ከዚህ በፊት መስጂዱ ካለቀ በኋላ እናወራለን ተባብለን ሶላርም ብለው ነበር አላህ ይስጣችሁ ሶላር ዛሬ ይዘውልን መጥቷል እንደተባለው ባትሪው አለ አምፖሎቹ ምናምን ማብራ ማጥፊያው ምናምን መጥቷል አሁን ፓኔሏቺ ሶላር የምትሰበስበው ሳህኗ አለች አይደለ ያው ከላይ ጭነናት ነበር መኪና ላይ ሳናየው መንገድ ላይ ወደቀ ብንፈልገው ልናገኘው አልቻለም ያው የረፈርነው በዚህ ምክንያት ነው የቆየንባችሁ ማለት ነው ስንፈልግ ነበር ወደ ኋላ ተመልሰን ወደ ወሊሶ ልናገኘው አልቻለም አላኩል ሐል ያው ሶላሩ መጥቷል ማለት ነው ስለዚህ ስፒከር ነው አንድ ጠይቆ የነበረው ሌላው አጥር የሚል ሐሳብ ሲያነሱ ይሄንንም እኛ የኸይር ስራ ደላሎች ነን ወቅቱ ሲደርስ ለሚመለከታቸው እናደርሳለን ብለናል መድረሳም የለም ልጆች አሉ ብለው ነበር ያኔ ያላየው ነበር ዛሬ ማሻአላህ ብዙ ልጆች ናቸው ያሉት ስለዚህ መድረሳም ጥያቄ አንስተዋሉ ዋናው ስፒከር ሶላርና መድረሳ አጥር ነበር ያወሩት የነበረው እንግዲህ እንደምታዩት መልእክቱን እኛ አድርሰናል በሀገር ውስጥም ያለው ኮሚቴ መጥቷል ውጪም ያሉት ይሄንን ቪዲዮ ይከታተላሉ በዚህ አይነት መልኩ ነው ቁርአኑም ዛሬ መጥቷል ቁርአን ተጠይቆም የነበረው ቁርአንም መጥቷል ማለት ነው አላኩልያል ከሞላ ጎደል እነዚህን ጥያቄዎች አላችሁ ያንንም ብያችሁ የነበረውን ዛሬም ደግሞዋለሁኝ የናንተ ነሻጣ የናንተ መነሳሳት የናንተ ሞራል ሰው በደንብ እንዲያግዝ መጥቶ ገንዘቡን ሰደቃ እንዲያደርግ ይጋብዛል ስለዚህ እናንተ አሁን በተሰራው መስጂድ ላይ ጠንከር ብላችሁ እርስ በርስ እየተማማራችሁ እየሰገዳችሁ ና ወደ መስጂድ እየተባላችሁ ጀውላ መዞርም ካለባችሁ ዞር ብላችሁ ማይሰግደውን መስጂድ አምጥታችሁ መስጂዱ አገልግሎት መስጠት አለበት ያለበለዛ ትጠየቁበታላችሁ
እንዳትጠየቁበት ሰው በደንብ መስገድ አለበትና በዚህ በደንብ መነቃቃት አለባችሁ። ይሄ የሁላችንም መልእክት ነው። የጽዳቱ የምናምኑ ጉዳይ እንዳለ አንስተናል። መርሐባ ያው ውሃው ቅድም ኢብራሂምም እንዳነሳው ከመስጂዱ በፊት እኛ ለውሃ ነው እዚህ ልንሰራ የነበረው። ውሃው እንደታሰበው መሄድ አልተቻለም። መጀመሪያ አካባቢ ውሃውም ሊገኝ አልቻለም። ከዛ ጎርፍ ተባለ። ከዛ ያም በጄኔሬተር ተቀርቶ እንዲወጣም ተደርጎም ጭምር ውሃ አልተገኘም። አሁን ባለፈው ስመጣ 1-4 ሜትር ትንሽ ወደ ውስጥ ቢቆፈር ውሃው ይገኛል የሚል ያው የአካባቢው ማህበረሰብ እሳቤ አለ። ይሄንን ነገር ሹራ እናረግበታለን በሚል ተተነው ነበረ። ባይሆን ምንድነው 4 ሜትር ተቆፍሮ አሁንም ካልተገኘ መልሶ ሌላ ተጨማሪ ኪሳራ ውስጥ ነው የሚከተን። ከዚህ በፊት ተከስሮበታል። ወጪ ብቻ ወጥቶ ምንም አገልግሎት ሳይሰጥ ቀርቷል። ስለዚህ አሁንም 4 ሜትር እንቆፍር ሲባል ተቆፍሮ ካልወጣን አይ ለዚህ እርግጠኛ ነን ኃላፊነት ወስዶ የሚቆፍር ሰው እኛው ሰፈር አለ የሚል ሐሳብ አንስተዋሉ። ስለዚህ ያ ሰው የሚቆፍረው ከሆነ ኢንሻአላህ በኋላ ላይ ከኮሚቴዎቹ ጋር ብቻ በኋላ ለብቻ እንነጋገርበትና ይሄንን ጉዳይ ሐሳባችሁን ይዘን እንሄዳለን ከሚመለከተውም ጋር እኛም ደግሞ ሹራ አድርገንበት ውሃ አገልግሎት ቢሰጥ የሁሉ ሜትር ተቆፍሮ አሁንም ይጎበኙታል ኢንሻአላህ ያዩታል። እያዩት ቦታው ላይ በደንብ እናወራለን ማለት ነው። ከዚህ ውጪ ቅር ያላችሁ ነገር አለ? ዋናው ነሻጣና አንተ ሁልጊዜ እሺ ነሻጣ ነው ወደ አላህ Subhanahu Wa Ta'ala መትካት ነው። ይሄም ቤት ያሰራላችሁ ዱዓችሁ ነው እንጂ ተዋውቀን አይደለም። ስለዚህ አሁንም እናንተ ዱዓ በርቱ። ያሌለ ወሃላ ሊያመጣ ይችላል። ጀነትን እኮ ገና እናፍቃለን አይደል? ስለዚህ አብሽሩ የእናንተ ሂማ ነው ይሄን ነገር የሚያስመጣው። መልእክቱ ይደርሳል ኢንሻአላህ። አላህ እዚህ እንደሰበሰበን በጀነት አላህ ይሰብስበን፣ በጀነት አላህ ይሰብስበን። ቀዲሞቹን ትላልቆቹን ደግሞ አላህ ያቆያቸው፣ እድሜያቸውን አላህ ያርዝምልን። የኢትዮ ሙስሊም መረዳጃ ማህበር አባላትን በጠቅላላ አላህ ይነስራቸው፣ አላህ ይነስራቸው። አግኝተው የሚገቡበት ቀን አላህ ያርግላቸው። እዚህ ድረስ ለፍተዋል። አድካሚ መንገድ ነው ተጉዞ መጥቷል። አላህ ይቁጠርላቸው። ኢኽላስ አላህ ይስጣቸው። ኢማን አላህ ይስጣቸው። ውጭም ያሉ በገንዘብም በጉልበትም በሐሳብም ያስተባበሩ አመራሮቹንም አባላቶቹንም አላህ ይጠብቃቸው። እዛ ሀገር ካለ ሙሲባ አላህ ይጠብቃቸው። እዛ ሀገር ያለ ኸይሩ ደግሞ ተሰብስቦ ያገኛቸው። ኸይሩን ሁሉ አላህ ይስጣቸው። ሪዝቁን ይክፈትላቸው። እድሜያቸውን አላህ ያርዝምልን። የታመሙትን አላህ ያሽርልን፣ አላህ ያድንልን። እዚህም ያሉ እዛም ያሉ የታመመ ሰው ተጠቅላላ አላህ ያድነው፣ አላህ ያሽረው። አምዋቶቹን አላህ እንደው መግፊራውን አላህ ይስጣቸው፣ አላህ ይማራቸው፣ አላህ ይዘንላቸው። ወንጀላቸውን አላህ ይጠብላቸው። እዚህ መስጂድ ላይ ተሰግዶ የሚገኝን አጅር በጠቅላላ የሚያፍሱ አላህ ያርጋቸው። እዚህ አንድ የአላህ ባሪያ ገብቶ ሰግዶ ለአላህ ብሎ አልቅሶ ከወጣ ለዛ ሰው ይመዘገብለታል ከዚህኛው ሳይቀነስበት አላህ የሚያገኘው አላህ ያርጋቸው። በረመዳን ሚደምቅ መስጂድ አላህ ያድርግ። በጀማዓ ሚደምቅ መስጂድ አላህ ያድርግ። በቁርአን ሚደምቅ አላህ ያድርግ። አላህ ይቀበለን፣ አላህ ይቀበላችሁ። ኢኽላስ አላህ ይስጠን። ለአላህ ብሎ መስራትን አላህ ይስጠን። በዲን መንገድ ላይ ሐቀኛ አላህ ያድርገን። ከመስጂድ ሐቅ አላህ ይጠብቀን። ከየቲም ሐቅ አላህ ይጠብቀን። ከሰዎች ሐቅ አላህ ይጠብቀን። ከሐራም ገንዘብም አላህ ይጠብቀን። ሐላል ሪዝቅ አላህ ይስጠን። اللهم صل وسلم وبارك على سيدنا محمد سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين جزاكم الله خيرا እጅግ ከልብ ነው የምናመሰግነው። በጣም ደስ ብሎናል። በጀማዓችሁ ይቀጥል የሚል መልእክት አስተላልፈን ነው መንቋጫው። ለበረካው ኢክራም በሬ እንኳን ባናርድ ኩኪስ ነገር ይዟሉ አባላቶቻችን ኢንሻአላህ። ምክንያቱም መስጂድ አላህ ቤት አይደለ፣ የደስታ ቀን አይደለ። ብንቻል ወቅቱ ጥሩ ቢሆን ጥሩ ዶላር ቢኖር ያው በሬ ነበር መጣል ነበር እንጂ እናንተ ራሱ ታርዳላችሁ ብለን ነበር የጠበቅነው። እኔማ እስካሁን እኮ ኩኪሱን ያቆየሁት ያረዳችሁት ነገር ካለ በኋላ ልትወጡት ነው ብዬ ነው። ምንም የለም።